ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። ሙሐመድ አበባው የሚባል አንድ ልጅ አለ። ላይቭ ላይ አስገብቶ የነበረ የሆነ ጥያቄ ምናምን ይጠይቃል እና ምን የሚል ጥያቄ ጠይቅኝ። ነብያችን ኡሙ ኩልቱም ትሞትባቸውና ልጃቸው ወደ ቀብር በሄደችበት ሰዓት ልትቀበር ማለት ነው። ነብያችን የጠየቁት ጥያቄ ነበር። ዛሬ ሚስቱ ጋር ያላደረ ማን ነው ብለው ሲጠይቁ አቡ ጠልሃ የሚባል አንድ ሰሐባ ነበር። እሱን ያለሁኝ ብሎ ሲመልስላቸው ግባና ቅበራት አሉት። ቅበራት የሚል የት አለ? ግባ ያሉት ግንኙነት ለማስደረግ ነው እንጂ ለሌላ አይደለም። ሐዲሱ ቡኻሪ ላይ ማለት ነው ቁጥር 1442 አካባቢ ላይ ታገኙታላችሁ። ቁልጭ ብሎ ተቀምጦ ማለት ነው። ደግሞ የሚገርመው በጣም ሙስሊም ነኝ ይላል። ሙስሊም ነበርኩኝ ተመልሼ ነው። እንደው እውነት እናወራ ከተባለ ሐዲሱን እኔን ለምን አስገባኝ ስለው አላስገባኝም ነበር፣ አስወጥቶኝ ማለት ነው። ግን እሱ ራሱ የሚፈልጋትን አመጣና ግባ ያለው ግንኙነት እንዲያደርጋል። ይሄ እንደው ከአእምሮ ውጭ የሆነ ነገር ለምንድን መናገር ያስፈልጋል? በእርግጥ አስገባኝ ያልኩ በጣም ብዙ ለምኜው ነበር፣ ግን አላስገባኝም። ውሸት ከምታወራ ሐዲሱን እኔ ላወጣልህ እያልኩኝ ግን አንተ አላወጣህም። ሐዲሱ 14 ቡኻሪ ላይ 1442 ላይ ግባ እናየው። እንዲቀብራት ነው ያዘዙት። ከዛ በኋላም ቀበራት፣ አለቅ። ይሄን የተፈለገበት ዓላማው ማለት ነው። አንተ ሰውን እስልምናን ለማጠልሸት አንተም ከሚፈልጉት ውስጥ ነህ። ግን ጥያቄ እኔ ጠይቅኩህ መልስ መጀመሪያም አልመለስክልኝም ነበር በመጽሐፍ ቅዱስህ ላይ። የኔ ጥያቄ ምን እንደሆነም ሳትረዳ አንተ ለማስወጣት ነው የምትቸኩለው። ምክንያቱም እውነታን አትፈልገውምና ማለት መዋሸት ይቅርባችሁ፣ በአላህ ይቅርባችሁ። እስልምና ከምንም በላይ የጠራ ነው።